السلام عليكم ورحمة الله تعالى وبركاته. جرتو خوردفتو في كبجمتو سني موتي أكم جرت نجاكي سني الحمد لله قالت ربي نجاكوتي نما توكوتو جراجتو أنا مس فرانكي نوجتو ديما أسمع نوجتو فرانكي أجايبان نوجتو ديما هرجتو لبين أبو إدا جتو أني دمو لبيدا أني أبو إدا جتو maali hojjettan inni sunillee jechuudha. Afaan Oromoo bichaa maasoftaan yuutuubii keetirratti afaan Oromoo bichaa haasoftaa wanti ati haasoftu hin beeknu afaan isaa nutti fakkaata iyyuu wantuma ati haasoftu kunuyyuu jedhani jechuudha. Nama natti haasa'utu jira. Kanaafiyyuu ani immoo jechuudha piraankii ajaa'ibaa kanaan itti hojjedhaadha jechuudha. Piraankii ajaa'ibaa. Akkasiin isiniin jedha hordoftoota fi kabajamtoota kiyya. Yoo silkii narraa kaasan nan dawwalaafi jechuudha. Nan dawwalaafi cuggaarra har'a laphonneen dhaaboidha. Akkasii isiniin jedha na wajjin tura haga dhumaatitti subscribe like share gochuun hin dagatina isiniin jedha. Asuma na wajjin tura. Nan dawwalaafi. Dawwalaan jira jechuudha. Narraa kaasan jiran jechuun maayikii qabadheetiin jira akka dingataa yoo narraa kaasan akka sagaleen kiyya hin dhagahamne kanaafiyyuu walumaan laallaa jechuudha haga dhumaatitti. Hello. እንዴት ነህ? ሰላም ነው? አታወራም እንዴ? እያወራሁልህ እኮ ነው። አትናገርም እንዴ? እንደዛ ነው። እሺ ደህና ነኝ ይመስገን ፈጣሪ። ስራ እንዴት ነው? ኔትወርክ አየለው። ለምን ተቋረጠ? ኔትወርክ ነው። እንደዛ ነው። ደህና ነኝ። ዛሬ መሲ ጋር አውርተሃል እንዴ? ተገናኝቼ ነበረ። እንትን ምን ነው ሴትዮው ጋር እሄዳለሁ ብላ እኔ ከቸርች መጥቼ ነው ድምጿን የሰማሁት። ስልክ አስቀምጬ ነው የምሄደው እናወራለን ብላኝ ነበር። ነው እንዴ? ቤት እንደሆነ ስልክ ትቼ እሄዳለሁ። ሌላ መጀመሪያ እየወሰደችላት ያለችው ልጅ እንደዛ አይደለም እኮ እሷ አውቃ ደብቃ ነው እንጂ ማለት ነው። እሺ ልጅ ወርቆበት ልጁ አሁን ሕፃን ልጅ ወርቆበት ማለት ነው። እሺ ልጁ አሁን ሐኪም ቤት ነው አለ ይሞታል ምናምን አሉ። ልጁ እኔ አላቅም እሷ የት እንዳስገቡ ማለት ነው። ለትሽን እያልሽ ነው እንዴ? ይዋሻለሁ እንዴ? ምን ጊዜ ቅድም ማለት ነው። እንደዛ ልጅ ከየት ይወጣል? ሕፃን ልጅ አለው አይደለም እንዴ? ልጅ ከየት ይወጣል? ምን አይነት ጉድ ነው? ልጅ ከሰማይ ይወርዳል እንዴ? ታዲያ ሕፃን ልጅ አለው እኮ። ኖ ሕፃን ልጅ ስቲ የዛ ቤተሰብ አዎ ተሸክማ ፎቶ የምትነሳ ልጅ አለ አይደል እንዴ? ማን ነው ፎቶ የምነሳው? እሷ ማን
መሰረት እኔ ህፃን አይቻላት ወይ አሁን ምን ላድርግ ታዲያ? ድዬ እኔ የት እንዳስገቡ ራሱ አላውቅም። ሴትዮ እያበደች ነው። እንዴት ላድርግ እኔ? ኧረ ለአንቺ ጌታ ይቅርበልሽ። ልጅቷ ኧረ ሰላም ናት። እሷ እኔ ጋር 5 ሰዓት ከምናምን ድምፅ የላከችልኝ ምን 5 ሰዓት ነው? አሁን ቅርብ ጊዜ እኮ ነው። ትዋሻለክ ብለክ ነው እንዴ? አንተ ትቀልዳለክ። እኔ ሰው ብዬ ነኝ ለአንተ የምናገር። ምን ላድርግ እኔ? እውነት ነው ታዲያ፣ ውሸት ነው እንዴ? እንዴት ላድርግ? ልጅቷ እሷ ከያዘችበት ወርቆ ነው። አዎ እነሱ እኮ እዚህ ሀገር እኮ ማለት ነው ሰው አንድ ነገር ከሆነ እኮ እሷም ይገላሉ እኮ። እኔ ምን ላድርግ? ለቤተሰብ ምን ብዬ እነግራለሁ? እሷ ስልክ የለም፣ ስልኩ እሷ ጋር አይደለም፣ ተቀበሉ አሉ። ስልኩ እኔ ጋር ነው አለች ሴትዮ። ተረጋጊ። ለማንኛውም እሷ እኮ ስልክ ቤት አስቀምጬ እሄዳለሁ ብሏል። ሴትዮ አሁን ደውላ ነገረችኝ። ሴትዮ አሁን ደውላ ነገረችኝ። እኔ የት ልግባ? ምን ሁን አሁን እያልሽኝ ያለሽ? እኔ አላውቅም። ኧረ በጌታ በኢየሱስ እሷ ህፃን እዛ ቤት ምን ጊዜ ወደቀ? እሷ አሁን አይደል እኔ ድምፅ ሰማሁ። አሁን እኮ ነው ልጅ ያዝ ብሎ ሰጡ። እሷ ደግሞ አስወደቀች። ማነው ነገረችሽ? ላንቺ የእሷ መዳሟ ናታ። ደውላ እኮ ነገረችኝ እህትሽ እንዲህ ያደረገች ብላ። አሁን ደወለች? አዎ። በኢየሱስ ታዲያ እሷ የት አለች እያለች ነው? እኔ አላውቅም። ያዙ አሉ። እነሱ እኮ ይገላሉ። ምን ሆነክ ነው? ኧረ እግዚአብሔር ይችላል። በኢየሱስ ምን አይነት ከባድ ፈተና ነው። ምን መሆን ነው ታዲያ? ቁጥራቸውን ታውቂያለሽ? አዎ። ትደውላለህ? አዎ እደውላለሁ። እነሱ አንተ አረበኛ አትችልማ። በእንግሊዝኛ አወራቸዋለሁ። በእንግሊዝኛ ታወራለህ? አዎ። አንተ እንግሊዝኛ በደንብ ትችላለህ? ኧረ ችግር የለም። እሱን ምንድን ነው የምጠይቂው? በእናትሽ እንዲህ አይነት ችግር ውስጥ ደግሞ እንግሊዝኛ ይጠይቃል? ምን አይነት ጉድ ነው? በእናትሽ በኢየሱስ ኧረ በጌታ